ሰላማችሁን የምታገኙት የት ስትሆኑ ነው? እኔ ቤቴ ስሆን ነው። እናንተስ? ሰላም ውዶቼ እንዴት ናችሁልኝ? እስቲ ዛሬ አጠር ያለች ስቶሪ ነግራችኋለሁ። ከማግባቴ በፊትና ካገባው በኋላ ምን አይነት ሰው እንደነበርኩና አሁን አግብቼ የሆንኳትን እኔን ነው የምነግራችሁ። ከማግባቴ በፊት ነገሮችን ቀለል አድርጌ የማይና ሁሉም ነገር አልጋ ባልጋ መሆን የሚችል ነበር የሚመስለኝ። በቃ ምን ልበላችሁ፣ መልበስ የሚያስደስተኝ፣ ደሞዜን በፋሽን የምጨርስ፣ ከጓደኞቼ ጋር መጫወት ማበዛ፣ ለቁም ነገርና ለትዳር እምብዛም ቦታ የማልሰጥ ሰው ነበርኩኝ። የአሁን ባለቤቴ የድሮ ኛ የነበረው አቶ ኖላዊ ደግሞ በጣም ቁም ነገረኛ ነበር። የሱ አርቆ ማሰብና ለትዳር ያለው አመለካከት ነበር እኔንም ትዳር እንድፈልግ ስለ ትዳር እንዳስብ ያደረገኝ። ግን ትዳር ብቻውን በቂ አይደለም ብዬ አስባለሁ። ትዳር በራሱ ትልቅ ኃላፊነት ነው። እኔ ማለት የምታቆሙበት፣ እኛ ማለት ደግሞ የምታበዙበት ተቋም ነው። እርስ በርስ መተሳሰብ፣ አንዱ አንዱን የሚደግፍበት፣ አብራችሁ ማደግ፣ አብራችሁ መስራትን፣ መተጋገዝን፣ በይበልጥ ደግሞ ነጋችሁ ላይ የምትሰሩበት የሰላማችሁ ስፍራ ነው ብዬ አስባለሁ። እኛም ነጋችን ያማረ እንዲሆን ለልጆቻችን ደግሞ ንብረት እንዲሆን ዘንድ ወደ ዲኤምሲ ሪል ስቴት ጎራ ብለን ነበር። እዛ ስንደርስም ከጠበቅነው በላይ ትልቅ ሳይት ነው። በ65,000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ትችላላችሁ። ዲኤምሲ ሪል ስቴትን ለምን መረጣችሁ ካላችሁን ደግሞ አንደኛ ቤቱን የሚገነቡት በአልሙኒየም ፎርም ወርክ ስለሆነ ከሌሎች ሪል ስቴቶች ቶሎ አጠናቀው ቤቱን ያስረክቧችኋል። ሁለተኛ ደግሞ ገንዘባችሁ የምትከፍሉት የቤቱን ግንባታ ያለበትን ደረጃ እያያችሁ መሆኑ ተመራጭ ያደርጋችኋል። እኛም እነሱ እንድንመርጥ ያደረገን አሰራራቸው ነው። ስለ ዲኤምሲ ሪል ስቴት በይበልጥ ማወቅ ከፈለጋችሁ ደግሞ ስልክ ቁጥራቸውን አስቀምጥላችኋለሁ። የማታፍሩበትና ዘመን የማይሽረውን ቆንጆ ቤት ሰርተው ያስረክቧችኋል። ደውሉላቸው። እወዳችኋለሁ። የዛሬው ስቶሪ ይሄን ይመስላል። ባይ